አቤት አቤት፣ መጣሁ። ጤና ይስጥልኝ። ጤና ይስጥልኝ። መካኒክ ነህ? ቴክኒሻኑ ነኝ። አዎ፣ ይቅርታ። እንትን አድራሻን ግድግዳ ላይ ከተለጠፈ ማስታወቂያ አይቼ ነው የደወልኩልህ። ፍሪጅ ነው አይደል የምትሰራው? ፍሪጁን ምን ላድርግልዎት? ልስራልዎት? ልጠግንልዎት? ልበይድልዎት? ልፈብርክልዎት? እንግዲህ ያው መጀመሪያ ይኸውና፣ ከዛ በኋላ ባለቤቱ ሙያው አንተ ነህ፣ ትወስናለህ። ግባ። ይኸውልህ እንግዲህ እቺ እንግዲህ በወጣትነት የተገዛች ቅርስ ነች። ከልጆቼ ነጥዬ ላያት እንዴት እንደምወዳት። ልብስ ልታስቀድድለት ነው እንዴ? በስራዬ ጣልቃ ባይገቡ ደስ ይለኛል። ልክ ነህ። ምንድን ነው ችግሩ? ችግሩ እንግዲህ አንደኛ አያቀዘቅዝም፣ ሁለተኛ ነገር በሩ ችግር አለው። መስኮትስ? ማጠፊያውስ ችግር አለው? አዎ፣ እንደ በፊቱ አይደለም የሚከፈተው። በፊት ቀስ ብለን የምትስበው በመክፈት ያስቸግራል። አዎ። ቪፒኤን አልጫናችሁበትም? ቪፒኤን እርሱት። ምግብ ያስቀምጡበት ነበር እንዴ በፍሪጅ ውስጥ? እንጂ ታዲያ ያደራ ዕቃ እናስቀምጥበት ለምን ገዛ ነው? ጠርጥሬያለሁ። አሁን ሞክረው እንችላለን። ውሃ አምጡልኝ እስኪ። አዎ አመጣልሃለሁ። እንዴ ምን ችግር አለ? ሞክረው። እሺ ያው ቀዘቀዘ። አብረን እናረጋግጥ። ምን መሆን ነው እንዴ? እውነት አንተ ቴክኒሻን ነህ ወይስ ያፈረስክ ቄስ ነህ? ያፈረሰ ቴክኒሻን ብለው ሊያስቡኝ ይችላሉ። አንድ ዕቃ እፈልጋለሁ። መሰርሰሪያ እፈልጋለሁ። መሰርሰሪያ ቆይ ያለ መሰለኝ። ይኸው ሁለት ነገር እፈልጋለሁ። ምስማርና መዶሻ እፈልጋለሁ። ምን አይነት ምስማር? ባለቆብ ምስማርና ባለጭራ መዶሻ ቢሆን ደስ ይለኛል። ምስማሩ አይጠፋም፣ ግን ባለጭራ ደግሞ ምን አይነት ነው? ያው ወሽ ደግሞ ሁለት አገኘሁ። ያልነገርኩህ ሌላው ይኸውልህ፣ በፊት አሁን ይሄ አዲስ እያለ ይበራ ነበር ስከፍተው በሩን። አሁን ግን አይበራም። ምንም ችግር የለም። ከጎረቤት እንስባለን። ከጎረቤት ሀገር እንስብ። እንግዲህ ከጎረቤት እንስባለን አልኩት እኮ። ምንም ችግር የለውም። ይሄን ተውት። ሌላ አንድ የመጨረሻ ነገር ላስቸግሮት እፈልጋለሁ።
እሺ ምንድን ነው? መሰላል እፈልጋለሁ። እንዴ ይሄን ፍሪጅ ለመስራት ነው መሰላል የምትፈልገው? ፍሪጁ ተሰርቶ ተጠናቆ እንዲረከቡት አይፈልጉም? መሰላሉን ያምጡልኝ። እየቀለድክ ነው? ምንድን ነው የምታሽፈው? ምን ላደርግ ነው መሰላል ለፍሪጅ? እኔ ነኝ የማውቀው። ትሰማለህ? ስማ እንደው ስጠኝ። ዝም ብዬ ደንቆሮ መስላል። ፍሪጅ ለመስራት መሰላል ትለኛለህ? መሰላል ያስፈልጋል። እንከባበር። እንዴ የሚናገሩትን ነገር አስበው ይናገሩ። ለሰራተኞች ማህበር ሊከሱት ይችላሉ። አንተ ልንገርህ አይደለም ምንም አይነት ነገር መስራት አትችልም። እኔ ነኝ ፍሪጅ የማልችለው? እኔ ፍሪጅ መስራት እኔ ነኝ የማልችለው? ምን ነካሁት? እኔ የቤተ መንግስት ዲሽ የምሰራ ሰው ነኝ። ዝም በል። ይኸውልህ አሁን አንድ የምነግርህ ነገር ስማኝ። እምቢ ካልክ ግን ታያለህ የክልል 14 ዶዘር ያፈራረሳቸውን ቤቶች ነው ማስመስልህ። ቀጥ ብለህ ውጣ። ቀጥ ብለህ ያው እውነቱን ነው። እውነት ለመናገር አልችልም። ያው ፍሪጅ መስራት አልችልም። ያው ስለ ራበኝ ያው የሆነ ነገር ልሞክር ብዬ ነው። ግን ያው ሙያ የለህም ማለት አይችሉም። ሙያ እንኳን የሚፈለጥ እንጨት ወይም የሚታረድ በግ ካለ ታውታው ምን ያደርግልኛል? በግ እኔ በግ አልበላም። እኔ እበላለሁ። እንዴ ብላ ምን ላድርግ ታዲያ? እኔ ውጣ። ወይ ታሪክ ደግሞ ጭራሽ በግ ይላል እንዴ? በግ ይብላው ነው በግ፣ የሰው በግ መሰላል የት ሊወጣ ነው? ጋሼ ምን ቀረ? የሰራሁበትን በቴሌብር ይላኩልኝ። ጎሽ